ካሬ ይሏቸዋል። ግን ካሬ ምንድን ነው? ከ10 ዓመታት በፊት መሬት ሻጮች ችግር አጋጥሟቸው ነበረ። ሁሉም ቤት የተለየ ሼፕ፣ ዲዛይን፣ ሄት ነበረው። ከዛ እንዴት ፌር ዋጋ እናውጣ ብለው ተማከሩ። እሱንም በካሬ አደረጉት። ብዙ ቤቶች እርግጥ የሆነ ሼፕ የላቸው። አንዳንዱ ኤል ሼፕ፣ አንዳንዱ ቪ ሼፕ፣ አንዳንዱ ደግሞ ምን አስበው እንደሆነ አላውቅም ኤክስ ሼፕም ይሰራል። እና እሱ ሶልቭ ለማድረግ በካሬ መከፋፈል ተጀመረ። አሁን ለምን እንደሆነ ላስረዳችሁ የሚጠቅመው አንድ ካሬ የራሱ የሆነ ዋጋ ይሰራለታል። ዋጋው ከተሰራለት በኋላ የቤቱ ጠቅላላ ስፋት ታውቋላ። ከታወቀ በኋላ ከዋጋው ጋር ይደመርና የቤቱ ጠቅላላ ዋጋ ይታወቃል ማለት ነው። ለምሳሌ የሆነ ቤት ኤል ሼፕ ነው ከሆነ አንዴ እንደዚህ ይከፈላል፣ ሁለተኛው ደግሞ እንደዚህ ይከፈላል። ከሆነ እያንዳንዱ ደግሞ ስፋቱ ይሰራና አንድ ላይ ይደመራል። ያን ጊዜ ለሁለቱ በቃ የቤቱን ሙሉ ስፋት ይታወቃል ማለት ነው። እና በኋላ በካሬ ምክንያት ከሴልስ ጋር ከመጨቃጨቁ ይሄንን ቪዲዮ ሴቭ አድርጉት። ይመቻችሁ።